ወንድ ከሆነ እሱ እናቱ ወልዳለች። አሁን እናንተ ነው ስላንተ እኮ በጣም እኮ የሚባል ነገር አለ። ማንንም አያውቅሽም ይላል። አንተ ሚስቶች አያውቁም። ጋዴም ኦ ማይ ጋድ። ቢቦይ ቶሚ 14 ቲክቶከሮች ላይ አሰቃቂ ነቆራ አድርሷል። ትልቁ ችግር የተፈጠረው እነዚህ ሁለት ሰዎች ኮላቦሬት አርጎ መስራት የጀመሩ ቀን ነው። ልጅ ማይክ እና ቴዲዮ አስጀምረውት አሌክስ እና ኤምሲ ሲያምረኝ ያስቀጠሉት የሾርኔ ነቆራ እነሆ በቲክቶክ መንደር ሳያንኳኳ ዘው ብሎ ገብቶላቸዋል። እኔ የለሁበትም። ሁሌ እንደምለው ገለልተኛ ሰው ነኝ። በሰላም ቁጭ ብዬ እየቦዘንኩ ነበር እኮ። ስራ ፈትነቴን ለማባባስ የዩቲዩብ ኤፍዋይፒ የቢቦይ ቶሚን ዘፈን ሪኮመንድ ያደርግልኛል። ጀማቸው ሳይበተን በፊት ነበረ ቶሚ የሚመቸኝ፣ እነሱ ሲበተኑ ግን እኔም ፈታው። ነገር ግን ይሄ ሞሎያ ራስ ደሞ ምን አመጣብኝ ብዬ ከፈትኩት። መጀመሪያ አካባቢ ትንሽ ሲላጥ ቲክቶክ የለመደው ጭንቅላቴ ትግስት አጥቶ ለወጣ ስል ቦምብ የሆነ ነገር መስማት ጀመርኩ። 1 ደቂቃ 2 3 4 ያልተረገጠ የለም ነው ምላችሁ። ከ1 ደቂቃ ከ24 ጀምሮ እስከ 1 ደቂቃ ከ33 ባለው ምን ይላል? በፍቅርሽ አስክረሽ ወደሽ ብንጋባ ድንገተኛ ታምሽ ባንቺ ሆዴ ባባ ካሌን ኩላሊት ላይ አንዱን ብለግስሽ ስትድኚ ፈታሽኝ አይኔ ላፈር ብለሽ አላለም? ቪክቲም ነምበር 1 ሩሃማና ሀብታሙ ያው ታሪካቸውን ህዝብ ያውቀዋል። ኩላሊቱን ከለገሳት በኋላ ላሻለችው። ቢቦይ ይቀጥላል። ማን እንደሆንሽ ታውቂያለሽ? 1 ደቂቃ ከ42 እስከ 1 ደቂቃ ከ52 ያለው ምን ይላል? በራስ መከላከል መማርን ፈልጌ የቴኳንዶ ማስተር ፈልጌ አስፈልጌ መሰለጥን መስሎኝ ነበረ ገብቼ በቃሬዛ ወጣው ራሴንም ስቼ በማለት በዚህ ሰይፍ በሆነ ስንኝ ቢቦይ ሰሞኑን 10 ሚሊዮን ብር ካልተሰጠኝ ከጆኒ ጋር ፋይት አላደርግም ላለው የጀሞ ጅብ ሴዶ ማርሻል አርት ትውልድ የማይረሳው ሮስት እንካ ብሎታል። ቢቦይ አሁንም ይቀጥላል። ማን እንደሆንሽ ታውቂያለሽ? 2 ደቂቃ ከ03 ሰከንድ እስከ 2 ደቂቃ ከ11 ሰከንድ ልቤንም አቅልጠሽ አጓጉል ነካክተሽ አንገቴን እየሳምሽ ፊቴንም ነካክተሽ ምንድነን ስልሽ አይኔንም እያየሽ ቤስት ፍሬንድ ትያለሽ በማለት ቪክቲም ነምበር 3 የሆኑትን ጽጌንና ዳኒን ሮስት አድርጓቸዋል። ይህ ዳኒ የተባለው ምስኪን ግለሰብ ጽጌረዳ የተባለችውን ሴት ቀለበት ሊያስርላት ተንበርክኮ ሲጠይቃት ጽጌም ቤስት ፍሬንድ ነን እኮ ብላ ሪጀክት አደረገችው እና ይህንን በተመለከተ ይህንን እሳት የራሰ ስንኝ ሰጥቷቸዋል። ቢቦይ አሁንም አላቋረጠም፣ ይቀጥላል። ከ2 ደቂቃ ከ21 እስከ 2 ደቂቃ ከ31 ይህንን እንኳን ተውት። ቪክቲም ነምበር 4 ፍቅሪሲዝም ነው። በሱ ጊዜ አናጠፋም። በጣም ያሳቀኝና ያሳቀቀኝን ደግሞ አንድ ነገር ላሳያችሁ። ከ2 ደቂቃ ከ41 እስከ 2 ደቂቃ ከ50 ስንኙ እንደዚህ ይላል። ለታይታ እይታ ነጠለዋን ለብሳ አመስጋኝ ብትመስል ቲክቶክ ሊያጎንብሳ ውሎና አዳሯ ግን ክለብ ነው ቤቷ ስትጨፍር ሌሊቱን ሮምታታታ። እስቲ ሴትዮ ማነች? ኮሜንት ሊያስቀምጡልኝ። እኔ የለሁበትም። ሰሞኑን ከሺ ጋር ሲናቆሩ ነበር። ቢቦይን ማን ያስቁማት? ማን እንደሆንሽ ታውቂያለሽ እያለ ከ3 ደቂቃ ከ10 እስከ 3 ደቂቃ ከ24 ደግሞ እንዲላል። ዛሬ ኦርቶዶክስ ነገ ደግሞ ጴንጤ ስትፈልግ ካቶሊክ ጁማ ላይ ሰልሜ ለኛ አማካሪ አክቲቪስት ምላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ ብሎ ቪክቲም ነምበር 6 ዮኒ ማኛ። ያው እንደሚታወቀው ዮኒ ከቦክሰሩ በላይ ሃይማኖትን በመቀያየር ነው የሚታወቀው። ቢቦይ አሁንም ይቀጥላል። ማን እንደሆንሽ ታውቂያለሽ? ነገር ግን እዚህ ጋር ነው በጣም ትልቁ ጉድ የፈለው። ከ3 ደቂቃ ከ28 እስከ 3 ደቂቃ ከ38 ባለው 10 ሰከንድ ውስጥ 4 ቲክቶከሮች የጥቃቱ ሰለባ ሆነዋል። ሰውን ባደነቁር ብዬ አባብዬ ብሎ እስጢፎን ጠቅ ያደርገዋል። ቪክቲም ነምበር 8 ከቤትም አልወጣ ዲፕሬሽን ብዬ ይቀጥላል። ቪክቲም ነምበር 9 ጃኒ። ከዛ ደግሞ ይቀጥልና 1000 እንኪና 9000 ለኪሴ ብሎ ታላቅ ውርደት የሰራችውን ፊዮናን ሜንሽን ያደርግና አልወርድም ያልኩበት ወረደ ምላሴ ብሎ ቪክቲም 11 ጆን ዳንኤልን ይጠቅስልናል። 10 ሰከንድ ባልሞላ ጊዜ ውስጥ 4 ቲክቶከሮችን ኖክዳውን አድርጓል። ቢቦይ አሁንም ይቀጥላል። ነገር ግን ብዙዎቻችሁ የተለያየ ቦታ ላይ ማን እንደሆነች ያላወቃችኋትን አንድ ቲክቶከር ልንገራችሁ። ግጥሙ ምን ይላል? ከዚህም ተበድረሽ ከዛች ተቀብለሽ ሚስቱ ነኝ ያልሽና በኔ ስም ነግደሽ የሌባ አይነ ደረቅ አስመሳናት እሷ ስለያት ጨፈረ ባዶ ሆነ ኪሷ ይላል። ማናት እቺ? ቪክቲም 12
ቲጂ አገልግል ታሪኩን እናንተ ድረሱበት። የቢቦይ ያበደ ዘፈን ርሸናው አሁንም ይቀጥልና 4 ደቂቃ ከ07 እስከ 4 ደቂቃ ከ15 ሰከንድ ባለው ውስጥ ደግሞ የወንዜ ፍምስ ለኮንቴንት ድምቀት ራቁት ብለብስ ሰግጪ ብበላ አራቱንም ጉርሻ ጥጋበኛ እንዳልሆን የኔ መጨረሻ ይላል። ቪክቲም 13 አዶናይ። እንደሚታወቀው አዶናይ 4 የቲክቶክ አዋርዶችን በልቶ ነበረ። ከዛ በኋላ ሰሞኑን አዶናይ ትንሽ ቡፍ እያለች ነው መሰለኝ፣ አላቅም። እሱንም ለመንካት ይመስለኛል። ቶሚ አሁንም ይቀጥላል። ማን እንደሆንሽ ታውቂያለሽ። 4 ደቂቃ ከ27 እስከ 4 ደቂቃ ከ40 ደግሞ ምን ይላል? ካሜራ ደቅኜ ሳወራ ቀጥታ በየቀኑ አለው ሊያው ማታ ስትሪመር ብዬ ሹመት ቢሰጠኝም ከታፕታፕ አላልፍም ማንም አያውቀኝም ይላል። እና በዚህ ነቆራ ምክንያት እነ ሎፍቲ አሮን ምናምን ራሱ እነሱን የሰደባቸው መስላቸው በጣም ጓ ሲሉ ነበረ። ወንድ ከሆነ እሱ እናቱ ወልዳለች። አሁን እናንተ ነው ስላንተ እኮ በጣም እኮ የሚባል ነገር አለ። ማንም አያውቅሽም ይላል። አንተ ሚስቶች አያውቁ ጋዴም እናወራ ከተባለ ብዙ የምናወራቸው ነገሮች አሉ። ነገር ግን ይሄ ነቆራ ትክክለኛውን ቦታ የሚያገኙ ለቪክቲም 14 ጨለል ለተባለው ስትሪመር ነው። ማን እንደሆንሽ ታውቂያለሽ። የቢቦይ ቶሚ ዘፈን 14 ቲክቶከሮች ላይ ከባድ የሚባል እርሻና ፈጽሟል። እናንተ እስኪ የትኛው ፓርት ተመቻችሁ? ኮሜንት ላይ ጻፉልኝ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።